ዮሐንስን ይህን የዛሬውን ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ የምንለው በኋላ ደግሞ እልፍ ብሎ አሁን እነዚህን ወተአቱ ተፍቀ ጥቂት እልፍ ብሎ ወረከበ ያዕቆብሃ ወዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጆችን ያዕቆብንና ዮሐንስን ይህን የዛሬውን ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ የምንለው እሱንን አገኘና ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው በሥራ ምሰሉኝ አላቸውና መርጦ ኑ ተከተሉኝ አላቸው። በዚህ ሰዓት ሁሉም ሐዋርያት እየተከተሉ ከሄዱት አንዱ ይህ ዮሐንስ ይከተለው ነበር። በተለይ ዮሐንስ ቤተሰቡም ነው ለክርስቶስ ያዕቆብና ዮሐንስ የዘብዴዎስ እናት የእመቤታችን ቤተሰብ ዘመድ ስለሆነ ብዙ ጊዜ ይቀርቡት ነበረ ይላል መጽሐፍ። እንዲያውም ክርስቶስ አንዳንድ ነገር ሲናገር ቅዱስ ጴጥሮስና እነዚህ ሁለቱ ዮሐንስና ያዕቆብ እሞታለሁ እሰቀላለሁ ብሎ በሚናገርበት ጊዜ ቅዱስ ጴጥሮስ ጌታ ሆይ አይሁንብህ፣ አትሞት፣ አትሰቀልብን ብሎ ሲናገር እኔና አብረው ይናገሩ ነበረ። ለምን ቢባል አንደኛ ለፍቅሩ ይሳሱ ነበረና ይሞትብናል ብለው ይሳሱለት ነበረ ይላል። አንዳንድ ጉዳይ ደግሞ ከክርስቶስ ከንጉሡ ፊት ለማስፈጸም ሲያስፈልግ የሚቀርቡ እነዚህ ነበሩ። ማለኛናት ዮሐንስ ወልደ ነጎድጓድ የዛሬውና ወንድሙ ያዕቆብ በተለይ ይቀርቡ ነበረ። እንዲያውም ከዕለታት አንድ ቀን በማቴዎስ ወንጌል ምዕራፍ 20 ላይ ከመቅረባቸው የተነሳ ከመውደዳቸው ከባለሟልነታቸው የተነሳ ክርስቶስ የአንዲት ክልል ወይም ምድራዊ ንጉሥ የሚሆን መስሏቸው እናታቸው ቤተ ዘመድ ስለነበረች ሄዱና ነገ መንግሥት የተደላደለ እንደሆነ ሹመት የሚሰጠን አናገኝምና የዘመድሽ ክርስቶስ ይነግሣል በኢየሩሳሌም እየተባለ ነውና አንዳችንም ቀኛዝማች አንዳችንም ግራዝማች አድርጎ እንዲሾመን ተለግነሽ ሂደሽ ንገሪልን አሏት ይላል። እናታቸው ባውፍልያን ነው። ማንና ማን? ዮሐንስና ያዕቆብ ናቸው። ሄደው ሂጂ ንገሪልን ተለበይ አሏ። ምን ይባላል መሰላችሁ? ካለመናገር ምን ይቀራል? ካለመናገር ምን ይቀራል? ደጃዝማችነት ይቀራል ይባላል። እንግዲህ ባለመናገርሽ አንቺ ስልጣኑን ወደ ሌላ እንዳይወሰድ የተደራጀ እነሱ በየዋህነት ነው። እውነት ለመናገር በየዋህነት ነው። ክርስቶስ በዚህ ዓለም በውሱን መንግስት በምታልፍ መንግስት የሚነግስ ስለመሰላቸው ነው። ክርስቶስ ማለት አሃዜ ዓለምን በእጁ የያዘ በዘመናት የማይሻር ዘመናት የማይቆጠርለት ዘመናትን ራሱ ያመጣቸው ዘመናትን የሚያንቀሳቅሳቸው ዘመናትን መልሶ የሚያሳልፋቸው እሱ እንጂ እሱን የሚያሳልፈው ዘመን እንደሌለ ባለመረዳት ይህን የሆነው ደግሞ እስከ ጰራቅሊጦስ ወይም መንፈስ ቅዱስ መጥቶ እስኪያድርባቸው የነበረ ነው ማለት ነው። እና እንዲህ እያሉ በተለይ ክርስቶስ አምላካችን እያስተማራቸው ከኖረ በኋላ እንዲያውም በተለይ ሰው መሆኑን ይጠራጠሩ ስለነበረ አንድ ቀን በቂሳርያ ላይ ሰው ስለ ሐዋርያትን መነውሉ በወልደ ባለምሕያው የሰውን ልጅ ሰዎች ምንድን ነው የሚሉት ብሎ ጠየቀ። ቂሳርያ የማቴዎስ ወንጌል ምዕራፍ 16 ላይ እና እጃቸውን እያወጡ ሐዋርያት በወለ ይቤሉከ ኤልያስ ነው የሚሉ አሉ። ወወ ለይቤሉከ ኤርምያስ ነው የሚሉም አሉ። ንጽሕና ቅድስናቸውን እያዩ ይሰይሙሃል አሉ። እንደገና ዮሐንስ መጥምቅ ነው የሚሉም አሉ። ወወ ካልዕ እምነቢያት ወይም ደግሞ ከነ ሙሴና
ከነ ኢያሱ አንዱ ሳይሆን አይቀርም እያሉ ይጠራጠሩሃል ብለው ነገሩት። አንተ ሙስተኬመነት ብሉልኝ እናንተስ ማን ነው የምትሉኝ ሲላቸው ቅዱስ ጴጥሮስ ብድግ አለና አንተ ውእቱ ወልደ እግዚአብሔር ዘተነበዩ ነቢያት በእንቲአከ ነቢያት ይወርዳል ይወለዳል ብለው የተናገሩልህ ወይም እስከ ክርስቶስ መቅደስ ትታነጽ ወእምዝ ትትመዘበር መቅደስ እስከ ክርስቶስ ድረስ ትሰራለች። የትኛይቱ መቅደስ? የብሉይ ኪዳን መቅደስ እስካንተ ድረስ ምሳሌያዊ መስዋዕትን ታቀርባለች። ከዛ በኋላ ግን አንተ አማናዊ መስዋዕት ስትመጣ እሷ ትፈርሳለች ተብሎ የተነገረልህ አንተ ነህ ብሎ ሲመሰክር ክርስቶስ አመሰገነው፣ ወደሰው ይላል። አዎ ምድራዊ መምህር አላስተማረህም፣ ሥጋዊ ደማዊ መምህር አልገለጠልህም። አላ አሁን የዘረ ሰማያት ሰማያዊ አባቴ አስተማረህ እንጂ ብሎ እናንተን በተለይ መምህርነትን በዚህ ቀን የሰየመበት ምዕመናንን እናንተን በተለይ በቤተ ክርስቲያን ባለቤት ያደረገበት ቀን እንዲህ ይላል። አንተ ኮክ ወዲህ በዛቲ ኮክ አሐንጻ ለቤተ ክርስቲያን አንተ መሰረት ነህ፣ አለት ነህ። በአንተ መሰረት ላይ ምዕመኔን ምዕመናን ብዙ ጊዜ እኮ እኛ ካልተለመን ስማችን ካልተጠራልን በመድረክ ካልተነገረልን ብዙ ጊዜ እኮ ባለቤትነታችንን እንረሳለን። በመና እኛ እኮ ባለቤት እናንተ እኮ ባለቤቶች እኮ ናቸው። ግድ ልትጠሩ፣ ግድ ልትለመኑ፣ ግድ ልትቀሰቀሱ አይገባችሁም። ለምን? ባለቤቶቹ እናንተ ናችኋ። በአንተ መሰረትነት፣ በአንተ አባትነት፣ በአንተ ክህነት ምዕመኔን ባለቤት አደረግኳት በምላችሁ ይገርም። እስቲ አመስግኑ እግዚአብሔርን መባላት ባለቤት አደረግኩ በምላችሁ። ስለዚህ በዛም ዘመን ጌታችን ስለ አምላክነቱ ይጠራጠሩት ስለነበረ አንዳንድ ጊዜም ጌታችን ተኛ ይላል መጽሐፍ። ለምን? በባሕርዩ የሚያንቀላፋ አምላክ እንቅልፍ የነበረበትን ሥጋ ያን እንደተዋሃደ ምትሃት እንዳይደለ ለማጠየቅ ከመርከብ ላይ በባሕርዩ ሳይተኛ በሥጋ ተኝቶ ያሳያል። የሚቀሰቅሱ ጊዜ ነበር። ይህን እየተመለከቱ አምላክነቱን ይጠራጠሩ ስለነበረ በዛን ሰዓት ምን አደረገ? በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምረን እንደምናነበው ሦስቱን ይላል። በተለይ ማን ጴጥሮስን፣ ዮሐንስን፣ ያዕቆብን ሦስቱን ከብሉይ ኪዳን ደግሞ ሁለት ኤልያስንና ሙሴን አምስቱን ልዑካን ይዞ ሲወጣ አንዱ ማን ነበረ? ቅዱስ ዮሐንስ ነበር፣ የምስጢሩ ተሳታፊ። በደብረ ታቦር ብርሃነ መለኮቱን ሲገልጥላቸው ተያይዘው ሲወድቁ ብርሃነ መለኮቱን መቋቋም አቅቷቸው በሉ ስበላ፣ ስጠጣ፣ ስተኛ፣ ስነሳ እያያችሁ ለአጽድቆተ ትስብእት ሰው መሆንን ለመግለጥ ያደረግኩትን እያያችሁ ሩቅ ብእሲ መስያችሁ ነው። በርስቲ በባሕርዬ ለማየት ከቻላችሁ ሞክሩ አለና ብርሃነ መለኮቱን ሲገልጽላቸው ሁሉም ፍግም አሉ ይላል። እዛ መካከል ሲጀመርም ሲመርጣቸው ጴጥሮስን፣ ዮሐንስን፣ ያዕቆብን ነው አብረው እንዲከተሉ ቀራሚዎች እንዲሆኑ አንዳንድ ጉዳይ እንዲያስፈጽሙ የተመረጡ እኒህ ስለነበሩ በዛን ሰዓት እነዚህ ምን ይላል ትርጓሜው? ወደ ተራራው ሲወጣ ለመሆኑ እነማንን ይዞ ወጣ ይላል። ጌታ ወረተኛ ነው ይላል። ወረተኛ ነው ጌታ አንበሳው ጥንተ ቀራሚዎቹን ነዋ፣ እነ ጴጥሮስን ነዋ፣ እነ ዮሐንስን እነ ያዕቆብን ነዋ ይላል። ስለዚህ በዛን ሰዓት ወጥቶ ምስጢረ መለኮትን ያየ ይሄ ታላቅ አባት ነው። ከዛ በኋላ እንግዲህ ይሄ ታላቅ አባት እንደ ሌሎቹ ሐዋርያት እንዲያውም
መንፈስ ቅዱስ ካደረበት በኋላ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ከቆየ በኋላ የሥጋዌን ነገር የድኅነትን ነገር ሰርቶ ወደ ሰማይ ባረገ በ50ኛው ቀን ከ10 ቀን በኋላ መንፈስ ቅዱስን ሰዶላቸው ሐዋርያት በመንፈስ ቅዱስ ፍሩሃን የነበሩ ጥቡዓን ጨካኞች ለመስቀል ሆነው ሀገረ ስብከት ተከፋፍለው እንደ አባቶቻችን ብፁዓን አባቶቻችን ሀገረ ስብከት ተከፋፍሎ መሄድ የተጀመረ ከሐዋርያት ነው። ስለዚህ ሀገረ ስብከት ተከፋፍለው መሄድ ሲጀምሩ ይህ ታላቅ አባት እንግዲህ ወደ እስያ ነው እድሉ የተሰጠው። ወደ እስያ ገባ። እስያ የምትባል ሀገር ናት። ወደዛ ውስጥ ገብቶ ከወንዝ ፍጥሞ ከሚባል ወንዝ ዳር ላይ ተቀምጦ ጽሑፍ ጀመረ። ወንጌልን ይጽፍ ጀመረ። ቀዳሚው ቃል የሚለውን በዚህ ሰዓት ሲጽፍ አካል ከሕልውና ተገልጦለት ይላል። እንደ ወንድሞቹ ከነቢያት የመጣውን ያን ቃል ሳይናገር በራሱ መጥቆ ረቆ ቀዳሚው ቃል ያ ቃል በቅድምና ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበረ እያለ ሕልውናውን ከአካል ሲመረምር ሳለ በጣም ጥልቅና ምጥቅ ብሎ ወደ መለኮት ውስጥ ረቆ ባህሪውን ሊመረምር ካጣ ይላል። በዚህ ሰዓት መልአኩ እየበረረ መጣና በፊት ለፊቱ ላይ ቆም አለና ከትልቁ ባህር ላይ የእንቁላል ቅርፍት ይዞ እንቁላልን ታውቋታላችሁ? ቅርፍቷ 8 አንስ ከሁለት ስንሰነጥቋት ትሻለች። በዛች የፍጥሞን ያን ባህር በፊት ለፊቱ የሆነና ጭልፍ እያደረገ ማፍሰስ ጭልፍ እያደረገ ያፈሳል። እንዴ አረ ዮሐንስ ቀና አለና እንዴ ምን የዋህ ነው አለበቃ። እንዴት ይህን ባህር በዚች እንቁላል ቅርፍት ጨልፎ ሊጨርስ ነው? ምን አይነት የዋህነት ነው አለ ዮሐንስ። ነው እንግዲህ መልአኩም ሊያስተምር ነው። ወደ ባህሩ ጠልቀህ ገብተሃል፣ የመለኮትን ባህሪ መርምረህ አታገኘውም አንተን ይለውን ሊያስተምረው ነው። እና በእንቁላሏ ቅርፍት ምን ያደርጋል? ጨልፍ እያደረገው ውሃውን ፍስስ ጭልፍ አድርጎ ያፈሳል። እንዲህ አድርገህ ጨልፈህ ልትዘልቀው ነው አለው ዮሐንስ ማለት ነው። ዮሐንስ ወልደ ነበር። አያ ይሄስ ፍጡር ነው እንዴ? ይሄማ ምን አለ ሊያልቅም ይችላል። ይሄማ ትናንትና የተፈጠረ አንተስ የማይሰፈር የማይለካውን የመለኮትን ባህሪ እመረምራለሁ ጌታ ነው እንዲህ አለው። በዛን ሰዓት ድንግጥ አለና ወወጡ ሁሉ ኮነ፣ ሁሉ በሱ ሆነ አለና ቆም አለ ይላል አባታችን። ቆም አለ። ከዛ በኋላ ተነስቶ ሀገረ ስብከት ሲከፋፈሉ እንደነገርኳችሁ ኤፌሶን ውስጥ ነው የገባው። ለመጀመሪያ ጊዜ ምስጢረ ሥላሴ አርጤምስ የምትባል ጣዖት፣ ዜውስ የሚባል ደግሞ የጣዖት ልጅ ጣዖት፣ እነዚህ ዓለምን እያሰገዱ ዓለምን እያስጠፉ ብዙ አገር አጥፍተው ነበረና ወይም 7 ከዋክብትን ያመልኩ ነበረ ይላል። በዚህ በከዋክብቱ አምሳል 7 ኤጲስቆጶሳትን መርጦ አስተምሮ ኤጲስቆጶስነት ወይም ጵጵስናን ሰጥቶ በዛች ሀገር ሰየመ። ከዛ በኋላ ግን አንድ ነገር ገጠመው። ወደ አንዲት ቦታ መግባት ፈለገ። በመርከብ እግዚአብሔር ሂድና አስተምር እያለው ስለነበረ በመርከብ ከደቀ መዝሙሩ አብሮኮሮስ ጋር ተነስተው በባህሩ ገብተው በመርከብ ሲጓዙ መርከባቸው ከሁለት ተሰበረች ይላል። አያችሁት ምዕመናን? ተሰበረባቸውና አብሮኮሮስ በመርከቡ ስባሪ ብቻ እየተንኳፈፈ ሂዶ ሳይሰጥም የዮሐንስ አምላክ ዳር ላይ ያስቀረው ይላል። ዳነ ይላል። ይገርማችኋል። ይሄኛው ታላቁ አባታችን ግን 40 ቀን ሙሉ ባህሯ ውስጥ እየተንከራተተ 40 ቀን በባህር ውስጥ ምን እየበላ ይሆን?
አብሯቸው እንዴት እንደሚኖር የደግነታቸው፣ የቅድስናቸው፣ የጸጋቸው ነገር ተአምራት ይሰራላቸው ነበር። ሐዋርያት በትምህርት ካሳመኑት ይልቅ ይላሉ ሊቃውንት በተአምራት ያሳዩት። ትውልድ ምልክት ፈላጊ ትውልድ አይደል እንዴ? ስለዚህ በዛን ሰዓት በተአምራት እግዚአብሔር በቸርነቱ 40 ቀን ተንከራቶ በመርከብ ከዛ በኋላ በቸርነቱ ወጣ። ወደ አንዲት ቦታ መግባት ፈለገ። በጣም ጣዖት የሚመለክባት ቦታ ናት። አንዲት ሴት ዘመን ያስነሳት ሮምና የምትባል እንደዚህ ጉዲፈቻ ነው የምትሉት አይደለም? ያንን የሰበሰበች በሱ ምክንያት የምታስተምር እንደ ንግሥት እንደ እመቤት ሆና የምትኖር አንዲት ነበረች። ወደዛ ውስጥ ገብቶ ለማስተማር ብዙ ያሳምነው ስለነበረ በዛ ውስጥ መግባት ፈለገ። ከደቀ መዝሙሩ ከአብሮኮሮስ ጋር ልጨርስ ነው ትምህርቴ። ወደዛ መግባት ሲፈልግ አላስገባውም። ብዙ ተቃውሞ ገጠመው። እሷም አላስገባም አለች። ያላወቁት ማንም አይገባም። ምን አሉ? ይገርማቸዋል። ዮሐንስ ሊቀ ጳጳስ እኮ ነው። አብሮኮሮስ ደቀ መዝሙሩ ሁለቱ ምን አሉ? የሮምና የንግሥቲቱ የቅድመ አያቶቿ ባሮች ነን አሉ። ማን ነው ያለ? ባሪያ ነኝ አለ። ሊቀ ጳጳስ እኮ ነው። ማን? ቅዱስ ዮሐንስ። ባሪያዎች እኮ ነን፣ የአያቶቿ ባሪያዎች የነበርን የእነሱ ልጆች ነንና እንግባ አሉ። አዎ ስትጠየቅ አይ ልክ ነው አሉ። ውዳሴ ከበሩ አይ ልክ ነው ያን ያዝ ከሆነ ይግቡ ተባለላቸውና ገቡ። ከዛ በኋላ ዮሐንስ ሊቀ ጳጳስ እንደተራ ሆኖ ገብቶ ምን ሆነ? እሳት አንዳጅ ሆነ። አይገርማችሁም? ምን እሳት አንዳጅ ማነው? ሊቀ ጳጳሱ እኮ ነው። እሳት አንዳጅ የእሷ ተላላኪ። አብሮኮሮስ ደግሞ ምን ሆነ? ድስት አጣቢ ሆነ። እንዲህ ያደረጉ ሲኖሩ ደግሞ በጥፊ ትመታቸዋለች። ደግሞ አዩ ሊቀ ጳጳሱ እንግዲህ ባሪያው መስሎ ገብቶ ሃይማኖት እንዲሆን አላቸው ተጠብቀ የኖረስ አባቶቻቸው። ወገኖች ዛሬ እግዚአብሔር ይመስገን ሆነናል። ይኸው ስንት መምህራን አሉ፣ ስንት ሊቃውንት አሉ። መጽሐፍ ይጎርፋል፣ ስንቱ ይጠቀሳል፣ ስንቱ ምስጢር ይነጉዳል፣ ይወርዳል። ማንም ግን የተመለሰ የለም። እርስ በርሱ ይፋጫል፣ እርስ በርሱ ይጋደላል። ወገኖች ስንት ነገር ያን ጊዜ በስንት መከራ ነው ሃይማኖት በአሕዛብ መካከል ነው እያለፉ አስተምረው እስከዚህ ድረስ ያለ። ዛሬማ እኮ አልጋ በአልጋ ነበረ። ምዕመና ለምትጠቀሙ ለእናንተ በሀገራችሁ ላይ በመምህራን በሊቃነ ጳጳሳት እየተባረካችሁ በስራ አስኪያጆች በተለያየ ስራ በደስታ ገብታችሁ በደስታ የምትወጡበት ዘመን ነበረ። ብትጠቀሙበት ከዚህ የተሻለ ዘመን አልነበረም። እነሱ ግን እችነን ሃይማኖት ሲያጸኗት ሲያቆማት ባሮች ነን እስከ ማለት ድረስ ነበረ። ምዕመናን ይህን ልናስተውል ያስፈልጋል። እና ትደበድባቸው ነበር፣ ትመታቸው ነበረ። በዚህ ሰዓት አንድ ጊዜ የንጉሱ ልጅ ይላል የንጉሱ ልጅ ሙቅ ፍል ውሃ አለና ፍል ውሃው ገብቶ ለመታጠብ ሲሞክር በዛ ውስጥ ሲመለክ የነበረው ሰይጣን የንጉሱን ልጅ ጠቅ አደረገና ገደለው። በዚህ ሰዓት መቸስ እንግዲህ የንጉስ ልጅ ሲሞት ንጉስ ሲሞት 50 የንጉስ ልጅ ሲሞት ደግሞ 150 አይደል? ንጉሱ እንዲያይ ልቅሶ ከንጉሱ ይልቅ የንጉሱ ልጅ ልቅሶ ይበረታል እንዲባል ማለት ነው። በዚህ ሰዓት ሁከት ሆነ፣ ችግር ሆነ በጣም። በዚህ ሰዓት ዮሐንስ ወልደ ነጎድጓድ ሊቀ ጳጳሱ ባሪያ የመሰለው ቀረብ ብሎ ሲያይ እንዳው ምን አመጣህ አንተ ከዚህ አለችና በጥፊ ወግድ ምን ታረ ደግሞ መጣህ ከዚህ አንተ ባሪያ አለችና በጥፊ መጣች። ኋላ እስቲ ታገሽ አላት። ታገሽ እስቲ የእግዚአብሔርን ኃይል ታያለሽ። ምን ያህል ተገዝተ አሁን እኛ ዛሬ ሳንበቃ ሳይገለጥልን ተገለጠልን፣ ሳንበቃ በቃ
እነ ቅዱስ ዮሐንስ ይሄን ያህል ከጸጋ ጋር አባትነትም ይዘው አልኮሩበትም፣ አልተኩራሩበትም። ሃይማኖታቸውን ባሪያ ሆኖ መመለስ ባሪያ ሆኖ ልናገለግል ይገባል በእውነት ወገኖች። ስለዚህ ታይ እስቲ ታገሽ፣ የእግዚአብሔርን ኃይል ታያለሽ። እሺ ምን ታደርጋለህ አለ። ግድ የለም አለና ጸልዮ የንጉሡን ልጅ ብድግ አደረገው ይላል። አያችሁ በዚህ ሰዓት ድንቅልቅ ሆነ። ንጉሡም ተደሰተ። የእግዚአብሔር ሐዋርያት መሆናቸው እግዚአብሔር ያደረባቸው እንደሆኑ ታወቀ። እሷንም ባጭሩ አሳምኖ አገሩንም አሳምኖ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ሹሞ አገሪቱን ባርኮ ወጣ ይላል እግዚአብሔር። መጨረሻው ጥር 4 ቀን ደቀ መዝሙሩን አስከትሎ በዛ በእስያ በነበረበት ቦታ ላይ እንግዲህ አስከትሎ ሂዶ ደቀ መዝሙሩን መሰወሩንን ጉድጓድ ሲቆፍሩ መሞቴ ነው እያለ ነው ማለት ነው። መሰወሩ እንዳይታወቅበት ጉድጓድ አስቆፈረ። ከዛ በኋላ በሉ ያስተማርኳቸው ምዕመናን እንዳይደናበሩ፣ ወዲያ ወዲህ እንዳይሉ፣ ከሃይማኖት እንዳይወጡ ሂዱና ምከሯቸው ብሎ ተከተለውና አንዱን ደቀ መዝሙር እንዳያውቅበት ወደ ሀገር ከሰደደ በኋላ በዛሬው እንደ ዛሬ ማለት ነው በ4 ሞት ወገል የለበት ብሔረ ሕያዋን ተነጠቀ ይላል። ተመልሰው መጥተው መቃብሩን ቢያዩት ሳር በቅሎበታል። የት እንደሄደ እሱ አልታወቀም። እሱ ግን ወደ ሰማይ አርጓል። አሁን ዛሬ ያለው በብሔረ ሕያዋን ነው። አንዳንዶቹ ይሳሳታሉ። ዮሐንስ አይሞትም ይላሉ። ይሞታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ላይ ያሳ ብሎ ቅዱስ ጴጥሮስ ስለሱ ጠየቀው ይላል። አንተ ምን አግዶህ እኔ እስከምመጣ ድረስ በሕይወት ቢኖር ምን አግዶህ አለው ይላል እንጂ አይሞትም አላለውም ነው የሚለው። ዮሐንስ እንዲያውም ሊቃውንቱ ሲተረጉሙ በጳውሎስም ትርጓሜ በላይ ዮሐንስም መጨረሻ ሐሰተኛውን መሲህ ገሎ የሚያሳርፈው ዮሐንስ ነው ይላል። የዮሐንስ አምላክ እንዳረገ በትምህርት ያሳርገን፣ በእውቀት ከፍ ያድርገን፣ በሃይማኖት ከፍ ያድርገን፣ ልቡና ይስጠን፣ ከርሞ በሕይወትና በሰላም ያድርሰን። ያው እንደው ሰፊ ሰዓት ወስጄ ይሆናል ይቅርታ እየጠየቅኩ። ስብሐት ለእግዚአብሔር።